ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በሸሪዓ ሕግ መሰረት ያለምንም ወለድ የቤት ባለቤት እያደረገን እንደሆነ ያውቃሉ? ሰላም ዲኤምሲ ሪል ስቴቶች ነን። በደማቁ አለቡ መብራት ኃይል እየገነባን ባለው መንደራችን ከታላቁ አልሐበሻ መስጂድ አጠገብ የሚገኘውን ኢስላሚክ ብሎክ በሽያጭ ላይ ነን። ይህ ብሎክ ግንባታው 60% የደረሰ የራሱ የመስገጃ ቦታ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ላይብረሪ እንዲሁም የልጆች የቁርአን መቅሪያ ቦታዎችን ያካተተ ነው። ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ እንዲሁም 60% ከወለድ ነፃ ባንክ አማራጭ አቅርበንሎታል። ያሉን ቦታዎች ውስን ስለሆኑ ፈጥነው በ0950 49 73 83 ላይ ደውሉልን። ዲኤምሲ ሪል ስቴት። ነብዩ አለይሂ ሰላቱ ወሰላም ዘንድ አንድ ሰው መጣ። አቢ ኡማማ ባስተላለፉት ሐዲስ جاء رجل الى النبي صلى الله عليه وسلم فقال ارايت رجلا غزا يلتمس الاجر والذكر እስቲ ንገረኝ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ስለ አንድ ዘመቻ ወጥቷል በአላህ መንገድ ጂሃድ ፊ ሰቢልላህ አጅር ፈልጓል። ወዚክር ዚክር መወሳትንም መወደስንም ስለሱ ዝና እንዲነገርም ፈልጓል። ማለሁ ለዚህ ሰው ምን አለው ብሎ ጠየቃቸው። فقال رسول الله صلى الله عليه وسلم لا شيء له ለሱ ምንም የለውም አለ። فعداها 3 مرات 3 ጊዜ ደጋግሞ ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም አሁንም ምንም የለውም አሉና ثم قال ብሎም አሉ إن الله እኮ لا يقبل من عملي ከስራኩ አላህ አይቀበልም إلا ما كان له خالصا وابتغي به وجهه ለሱ ተብሎ ጥርት ተደርጎ የሱ ፊት ተፈልጎ ካልተሰራ በስተቀር አላህ አይቀበልም። ባዶ ነው የሚቀረው። ዓሚለቱን ናሲባ አላቸው። እነዛን እኮ ለፊዎች ደካሚዎች አላቸው። በምን ግድግዳውንም ይዘውት ግንቡንም ይዘውት 24 ሰዓት ሊያለቅሱ ይችላሉ። ላንተ ጭምር ዱዓ ሊያደርጉልህ ይችላሉ፣ ሊጸልዩ ይችላሉ። ከአላህ መንገድ የወጡ ኩፋሮችን ሲያነሳ ይለፋሉ። ለፊዎች ደካሚዎች አላቸው። ለምን? መሰረቱ ስለተበላሸ ለአላህ ስላልሆነ። ለዚህ ነው አህለል ኪታቦችን አላህ ቁርአን ላይ በምን አዘዛቸው? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን። እነሱ እኮ አልታዘዙም አላህን በብቸኝነት ሊገዙ ለሱ ጥርት ሊያደርጉ ዲኑን ሃይማኖቱን ሁነፋአ ቀጥ እንዲሉ ከባጢል ወደ ሐቅ ያዘነብለው ነው አላህን ሊገዙ እንጂ አልታዘዙም። ወዩቂሙ ሰላተ ወዩእቱ ዘካ ሰላታቸውን ደንቡን ጠብቆ እንዲሰጡ መስዋዕት ሊሰጡ ወዛሊከ ዲኑል ቀይማ ትክክለኛ ዲኑል ቀይማ ማለት ትክክለኛ ዲን ማለት ይህ ነው አለ አላህ ሱብሓነሁ ወተዓላ። በኢኽላስ የሚሰራ ስራ ካልሆነ አላህ ዘንድ ተቀባይነት የለውም። ሰለፎቹ ስለ ኢኽላስ ሲያወሩ ከባዱነቱን ገለጹ። አልኢኽላስ ይላሉ ዐዚዙን ዐለል መርኢ አሲሩን ዐለል ቀልቢ ሸዲዱን ዐለል ነፍስ። በአንድ ሰው ላይ ኢኽላስ ከባድ ነው፣ በነፍስ ላይም የበረታ ነው። ሱኢለ ሳህል ብኑ ዓብድላህ አዩ ሸይን አሸዱ ዐለል ነፍስ። ሳህል ብኑ ዓብድላህ የሚባሉት ተጠየቁ፣ በነፍስ ላይ ከባድ ነገር ምንድነው ተብሎ ሲጠየቁ ቃል አልኢኽላሱ ኢኽላስ ነዋ። ለምን? ኢዝ ለይሰ ለሃ ፊሂ ነሰብ፣ እሷ ላይ እኮ ድርሻ የላትም። ለአላህ ተብሎ ሲሰራ እኮ በቃ ቀልብ ላይ ድርሻ የላትም። ምንም የምትዝናናበት ከፍ የምትልበት ነገር የለም። ለሰው ሲሆን እኮ ነው ምን ይሰማል? ውስጥ የሆነ ነገር ይሰማል። እነከሌ እንትን አሉልኝ፣ አጨበጨቡልኝ፣ የሆነ ነገር አሉልኝ ትላለህ። ውስጥ የሚሰማ እንትን አለ። ለአላህ ከሆነስ ምንም ድርሻ የላትም አሉና ወቃለ ሱፊያኑ ሰውሪ ምን ይላሉ? ማ አለጅቱ ሸይአን አሸደ ዐለየ ሚን ንየቲ ኢነሃ ተተቀለቡ ዐለየ። በእኔ ላይ የበረታብኝ ያስቸገረኝ ነገር ቢኖር ንያ ነው። በእኔ ላይ ብቀት ትዛዛርብኛለች። ለአላህ ተብለህ ትነይትና የሆነ ነገር ትፈልጋለህ። ፈነፍሱ ይላሉ ነፍስ የሚባለው ቢፊጥረቲሃ በተፈጥሮ ተሚሉ ሊዙሁር ግልጽነትን ታመዝናለች፣ ትፈልጋለች ግልጽ እንድትወጣ። ወልመድሒ ወሰናኢ መሞገስን መወደስን ትፈልጋለች። ስለዚህ ይሄንን አሸንፈ የምትሄደው ስራ ነው ኢኽላስ የሚባለው። አሐዱ ሰለፍ ምን አሉ? ከስራዬ ሁሌ ኢኽላስ አለኝ ብዬ ማስበው ስራ ይላሉ። እስቲ ልብ በሉኝ አዳምጡ። ኢኽላስ አለኝ ብዬ ማስበው ስራ አሉ የጀናባ ትጥበት ነው። ግልጽ ነው። ጀናባ ስትታጠብ ማንም ሰው ጀናባ መሆኑን እንዲያውቅበት አይፈልግም።
ተደብቆ ነው የሚታጠበው። በቃ ስራችን እንድናደርገው ኢኽላስ አለን የማስበው ስራ እቺ ናት አሉ። ሱፊያን ወይና የሚባሉ ታላቁ ሰው ስለ ኢኽላስ ሲናገሩ قال احد السلف الاخلاص اخلاص ማለት اخلاص الساعه አንድ ሰዓት ኢኽላስ ያለው ስራ መስራት نجاة الابد ለዘላለም መዳን ነው፣ ስኬት መብቃት ነው። ولكن الاخلاص عزيز ነገር ግን ኢኽላስ ከባድ ነው። ስለ ኢኽላስ ይህን ያህል ከባድነቱን ከተመለከትን አስፈላጊነት መሆኑን ካመናችሁ የኛ ግንኙነት ለማን ነው? እንደ ምሳሌ ስንዘያየር ለማን ብለን ነው የምንዘያየረው? ስንዋደድ ለማን ብለን ነው የምንዋደደው? ጥቅም ነው? ዘር ነው? ወይስ ምንድነው? ስልጣን ነው? ምንድነው ያዛመደው? ስንዋደድ ለማን ነው ያለበት? ለአላህ ነው። من أحب لله وأبغض لله ومنع لله وأعطى لله فقد استكمل الإيمان لله بلو يسته لله بلو يكلكله لله بلو يودده لله بلو يتألى برقة الإيمان مولا يا الله ينيا وديتا بتكم تازنا تكم سيالك ينيا وديتا بكر عندنا كم يعتناكرو وندما ماشنتن يولد كم يدرجو ውዴታን እስከ ጀነት ሊያዘልቅ የሚችለው ለማን ተብሎ የተዋደደ ሲሆን ነው? ለአላህ ነው። ኢነላህ ተዓላ የቁል የውም አልቂያማ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላህ የቂያማ ቀን ይላል አይነል ሙተሐቡነ ቢጀላሊ የታሉ ለኔ ክብር ለኔ ልቅና ብለው የተዋደዱ የታሉ ይላል። የአላህ ያን ቀን አላህ ለሱ ብለን ተዋደን የታሉ ብሎ ከሚጠራቸው ባሮች መካከል አላህ አድርገን። አላህ እኮ የት እንዳለ ያውቃል ይላል ኢማሙ ነወዊ ሲተነትኑት ምን አሉ? የት እንዳለ አላህ ያውቃል። ነገር ግን የነሱን ሸረፋቸውን፣ ክብራቸውን፣ ዝናቸውን ከፍ ለማድረግ በፍጡራን መካከል ይጠራቸዋል። አንተ ዱንያ ላይ አንድ ባለስልጣን የሆነ ታዋቂ ሰው በተሰበሰበበት የታሉ ነከሌ እኔ ሽልማት መስጠት ፈልጋለሁ ብሎ አንድ ባለስልጣን ከፍጡሩ ከሰው ከተሰበሰበው መካከል ና ከሌ ብሎ ሲጠራ የሚሰማ ስሜት ምንድነው? ደስታ። በዱንያ አላህ በዛ ኸልቅ በአጠቃላይ የት እንዳሉ እያወቀ አላህ የታሉ ለኔ ልቅና ለኔ ክብር ብለው የተዋደዱ የታሉ? አልየውመ ዛሬ ኡዝልሁም ፊ ظሊ በኔ ጥላ ስር አጣልላቸዋለሁ። የውመ ላ ظለ ኢላ ظሊ የኔ ጥላ እንጂ የማንም ጥላ በሌለበት። አዎ የውመል ቂያማ ፀሐይ ስንዝር ትቀርባለች። ሰዎች በላባቸው ይጥለቀለቃሉ። ነፍሲ ነፍሲ የሚሉበት ነው። እስከ ጉልበቱ፣ እስከ እምብርቱ፣ እስከ ደረቱ፣ እስከ አፉ ሙሉ ለሙሉ ደግሞ በላቡ የሚለጎምበት የሚጥለቀለቅበት ቀን ይመጣል። ያን ቀን አላህ የሱ ጥላ ስር የሚከታቸው ሰዎች አሉ። ወረጁላኒ ተሐባ ፊላህ እጅተማ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ለአላህ ብለው የተዋደዱ ሲገናኙም ሲለያዩም በአላህ መንገድ የሆነ ስትሰጥም ለአላህ ነው። ሰዎች እንዲያደንቁ ለአላህ በቃ ሰው አታሸማቅቅ። አንዳንድ ሰው ያሸማቅቃል። ሰደቃችሁን ሰዎችን አዛ በማድረግ ላ ቱብጢሉ ሰደቃቱኩም ቢልመኒ ወልአዛ ሰደቃችሁ ሰዎችን በመመጻደቅ አዛ በማድረግ አታበላሹታል። እኛ ያሳደግነው እኛ የሰጠነው ይላል አላህ። ይመጻደቃል። ያ አታድርገው። ምትሰጠው ሰደቃ ለአላህ ከሆነ ቀብር ውስጥ ለአንተ ትልቅ መዳኛ ነው። ጥላውኑ ይመጣል ነገ የውመል ቂያማ ሰደቃ። ወረጁል ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ትንፊቁ የሚኑሁ። አንድ ሰው አለ አሉ ማን ሰደቃ ሲሰጥ ቀኝ እጁ ሲሰጥ ግራ እጁ ማታቀበት ድብቅ አድርጎ። ሰለፎቹማ ሲሞቱ እኮ ነው ሰደቃ እንዳወጡት ለሚታወቅባቸው። እነ ዑመር ብን አብዱልአዚዝ እነ ዘይኑል ዓቢዲን የመሳሰሉት ምስኪኖች ቤት ዱቄት ይዘው ይሄዳሉ። ጧት ጧት ሁሌ ይመጣላቸው ዱቄት አለ። ማን እንደሚያመጣላቸው አይታወቅም። የሞቱ ዕለት ነው የታወቁት። ጀናዛቸው ሲታጠብ እንደውም ጀርባቸው ጭምር ሰንበር እንደወጣበት የተሸከሙበት ለአላህ ድብቅ አድርገው የሰሩት። ለአላህ ብለን የምንሰራው ስራ ያለውን ጥቅም ታውቃላችሁ ወንድሞች? ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን ሶስት ሰዎችን አነሱልን። እችን ሐዲስ በደንብ ተከታተሉ። ከኛ በፊት የነበሩ ህዝቦች ስለ ሶስት ሰዎች ታሪክ የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም እንዲህ በማለት ነገሩ። እንጠለቀ ሰላሰቱ ነፈሪን ሚመን ካነ ቀብለኩም
እናንተ በስተፊት የነበሩ ሰዎች ነበሩ። 3 ሰዎች ወጡ እንጨት ምናምን የሆነ ነገር ስራ ለመስራት ወጥተው ዝናብ ሲመጣባቸው ዋሻ ውስጥ ይገባሉ። ዋሻ ውስጥ ሲገቡ ደግሞ ፈንሐደረ ሰኽረቱ ሚነል ጀበሊ ፈሰደት ዐለይሂም አልጋር ቋጥኝ ድንጋይ ከተራራ መጣና የዋሻውን በር ዘጋው። መውጣት እንዳይችሉ አደረጋቸው። ሰዓቱ ሄደ፣ መሸ። እያንዳንዳቸው ዛሬ ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ ከዚች ቋጥኝ ድንጋይ ከተዘጋበት ሸለቆ ማንም ሰው መውጣት አይችልም ኢላ አን ተድዑ አላህ ቢሷሊሂ አዕማሊኩም አላህን ለሱ ብላችሁ በሰራችሁት በመልካም ስራችሁ እስካልተማጸናችሁት። መስፈርቱን ልብ በሉ። አንተ የሆነች ቦታ ጭንቅ ብሎ የሆነች የምታደርገው ዱዓ ወደ አላህ ተወሱል የምትቃረብበት አለ። ተወሱል የተፈቀደ ተወሱል አለ። ምን አይነት? በአላህ ስምና ባህሪያቶች መቃረብ በስሞቹ እየጠቀስ አንድ ሁለት ደግሞ ለሱ ብለ የማንም ፊት ሳትፈልገ ለአላህ ብለ በሰራው ስራ ያ ረቢ እቺ ስራ እንደው ላንተ ብዬ ከሰራው ዛሬ ከዚህ ጭንቀት ነጃ በለኝ ብለ በዚህ ወደ አላህ መቃረብ ይቻላል። እነዚህ 3 ሰዎች ይሄን ተነጋገሩ። አንደኛው ጠቀስ ያ ረብ እኔ 2 እናት አባት ነበሩኝ፣ እድሜያቸው በጣም ይሄደ። ከነሱ በፊት ማንንም ወተት አጠጥቼ ቤተሰቤን ንብረቴን ሁላ ማንንም መግቤ አብልቼ አላቅም። አንድ ቀን እንጨት ልሸከም ሲሄድ ልፈላልግ ሲሄድ መሸብኝና ስመጣ እናት አባቴ ተኝተዋል። እንዳልቀሰቅሳቸው እንቅልፍ ላይ ናቸው። በመሃል ከተነሱ ብዬ ኩባያውን ዋንጫውን ማለት ነው ወተት የተቀዳበት ይዤ አንተዚሩ መጠባበቅ ጀመርኩኝ። የነሱን መንቃት ህፃናት እየጮው ምን ይላሉ ስጠን እያሉ እኔ ደግሞ ከነሱ በፊት ማንንም ቀልብ ያጠጥ ይቻላል። ያ ረብ ፈጅር ሰላት እስኪመጣ ሌሊቱ እስኪነጋ ድረስ በመሃል ከተነሱ ብዬ ይዤው ቆምኩኝ። ይህንን አለ ኢን ኩንቱ ፈዐልቱ አያችሁ ይህንን የፈጸምኩት ዛሊከ ብቲጋ ወጅሂከ ያንተን ፊት ፈልጌ ካንተ ምንዳ ፈልጌ ከሆነ ፈፈርጅ አና ማ ነሕኑ ፊሂ ሚን ሃዚሂ ሰኽራ ከዚህ ካለንበት ቋጥኝ ድንጋይ ጭንቀት ነጃ በለናል። ፈንፈረጀት ሸይአን ትንሽ ከፈታለች ላ የስተጢዑነ አልኹሩጀ ሚንሁ እሱ ግን መውጣት አይችልም። ሁለተኛው ቀጠለ ያ አላህ እኔ ያጎት ልጅ ነበረችኝ አሐበ ናስ ኢለየ እኔ ዘንድ በጣም ተወዳጅ ነበረች። ወፊ ሪዋያ ኩንቱ እሕቡሃ ከአሸድ ማ ዩሕቡ ሪጃሉ ኒሳ ልክ ወንድ ልጅ ሴትን እንደሚወደው እኔም ወዳት ነበር። እሱ ግን ውዴታውን ፍቅሩን በሐራም ለመግለጽ ሞከረ። በሐራም አንዳንድ ሰው አይታችኋል ንያ ሲነይት እንደው ያ ረብ ንያ እኮ ነው ንያ ኸይርን መነየት ነው። ያ አላህ እንደው አግርተህልኝ አቅሙን ሰተኝ እቺ ልጅ ባገባ አትልም። ባገባ ማለት ምንድነው? ሽማግሌ ልከህ እናት አባት ሰምተው ሻሂዶች ኖረው ኒካው የሚያስኖረው ማህሩ ተቆርጦ በትክክለኛ ጋብቻ ማለት ነው። ይሄን መነየት እኮ ያ ረብ ነው ለመነየት። አንዳንዱ ምን ይነይታል እንዶች አገኛት ይላል። አትነይት እንደዚህ እህቴም አንቺም እንዳትነይት ከከሌ ጋር እንደው ባገኘው አትበይ። ሐራም ለምን ትነይታላችሁ? በንያ እኮ ወንጀል ላይ ይወደቃል። ይሄን ታውቃላችሁ? በንያ እመጣበታለሁ። ይሄን ሐዲስ ልጨርሱ። ይሄኛው በጣም ወደድኳት አለ ፈአረድቱሃ ዐላ ነፍሲሃ ፈምተነዐት ሚኒ ነፍሷን ፈለኳት። ያኔ ዝሙት ሊሰራባት አረ አለች። ድርቅ ተከሰተ። ድርቅ ሲመጣ ሰው ችግር ሲመጣ ወደ ዘመዱ ይመጣልና መጣች እርዳኝ አለች። ፈአጠይቱሃ 20 ወሚአተ ዲናሪን 120 ዲናር ሰጠዋት። ዲናር ማለት የወርቅ ብር ነው። ምን ፈልጎ እሺ እንድትለው ሐራም ሊሰራባት። ከዛ በኋላ ሁሉም ነገር ተመቻችቶ ኢዛ ቀደርቱ ዐለይሃ ያኒ ወፊ ሪዋ ፈለማ ቀዐድቱ በይነ ሪጅለይሃ በሁለት እግሮቿ መካከል ከተቀመጥኩ በኋላ ብሎ ዝሙት ሊፈጽም እኮ ሁሉም ነገር አልቋል። ልብስ ምናምን በቃ እኮ አልቋል ማለት ተወልቋል። በዛ ሰዓት ምን አለች? ኢተቂላህ አላህን ፍራ ወላ ተፉደል ኻቲመ ኢላ ቢሐቅህ ቀለበቱን አላህ በሚፈልገው መልኩ ካልሆነ እንዳትነካኝ እንዳትቀርበኝ አለች። አላህ ማን ነው እስቲ ዛሬ እንኳን እንደዚህ አይደለም ሰው ለብሶም እኮ ወደ ሐራም እየሮጠ ነው። ኢማን ይጠይቃል። ይህን ስትለው ይተቅላህ ስትለው ፈንሰረፍቱ አንሃ ከሷ ገለል አልኩኝ። ወሂየ አሐቡ ናስ ኢለየ
እቺ ሴት እኔ ዘንድ በጣም ተወዳጅ ናት። ወተረክቱ الذهب الذي اعطيتها የሰጧትንም ገንዘብ ተውኩላት። اللهم الله ወይ ان كنت فعلت ذلك ابتغاء وجهك ይህንን ያንተን ፊት ፈልጌ ከሆነ ያደረኩት فافرج عنا ما نحن فيه እኛ ካለንበት ጭንቀት ነጃ በለን። فانفرجت الصخرة غير أنه لا يستطيعون الخروج منها አሁንም ከፈታለች ግን መውጣት አይችሉም። ሶስተኛው አላህ ባለ ጉዳይ ሶስተኛው ቀጠለ። ያ ረብ ሰራተኞች ነበሩኝ ደሞዝ ሰጧቸው። አንደኛው ደግሞ አኩርፎ ሄደ። በሱ ደሞዝ አራባውበት ምኑን ፍየሉን ከብቱን ሁሉን ነገር ከጊዜ በኋላ መጣና ያ አብደላህ አዲ ኢለየ አጅሪ ደሞዜን ስጠኛል ትቶት ሄዶ فقلت كل ما ترى من أجرك يقول متاو من الإبل والبقر والغنم والرقيق يقول متاو كم تمنو فيلو يا أنت نوار أنت الله باريا بني لا تعلق تبنيا بجراش يالله قد كبار الله يا أنت نوار كتان كلهم عند ساسكر يندى يزهيد عليه اللهم الله وي إن كنت فعلت ابتغاء وجهك ይህን ያንተን ፊት ፈልጌ ከሆነ ያደረኩት ካለንበት ጭንቀት ነጃ በለናሉ። ተከፈተ ወጡ። እኛ አለን ለአላህ ብለን ያደረግናት ራሳችንን እንፈትሽ። ለአላህ ብለን የሰራናት ስራ እቺ ስራ የሆነች ሰዓት ላይ ጭንቅ ሲልህ እጅህን አንሳ። ያ ረብ ከዚህ መከራ ነጃ በለኝ ብለህ እጅህን አንሳ። ቅድም ያልኳችሁ ሰው በንያ የአላህ መልእክተኛ ምን አሉ? መሰሉ ኡመቲ ከመሰሊ አርባዕቲ ነፈር የኔ ኡመት ምሳሌ እንደ አራት ቡድን ናቸው። አራት ቡድን። እኛ ከየትኛው ቡድን ነን? የመጀመሪያው ወረጁሉን አታሁ ላሁ ማለን ወዕልመን አላህ እውቀትና ገንዘብ የሰጠው። ያ ረብ ሀብቱን ከእውቀት ጋር አላህ ይስጠን። አሚን በለዋ። ሀብቱን አላህ ከእውቀት ጋር አላህ ይስጠን። አዎ እውቀት ከሌለ የት እንደምንወስደው አናውቅ፣ ሐላል ሐራሙን አናውቅ። ይሄኛው የመጀመሪያው ቡድን ነው። ምን ይሰራል? በተሰጠው ገንዘብ እውቀት አለው፣ መስጊድ ይገነባል፣ መድረሳ ይገነባል፣ ጉድጓድ ውሃ ያወጣል፣ የተቸገሩትን ይረዳል፣ ኸይር ነገር ይሰራል። ሁለተኛው ደግሞ አሉ አላህ እውቀት ሰጥቶታል፣ ገንዘብ አልሰጠውም። ዓሊም ምን ማድረግ እንዳለበት ያውቃል፣ ምን መነየት እንዳለበት ያውቃልና ያ አላህ ለኔም እንደሱ ሰጠኝ መድረሳ ገነባ ነበር፣ ይሄን አደርግ ነበር ይላል። በመቀኝነት እኮ አይደለም፣ የሱ ይጥፋበት አላለም፣ እንደሱ ብሰጠኝ። ዛሬ ግን አላህ ይሆነ ምቀኝነቱ ከባድ ነገር ታውቃላችሁ። ኸይር ነገር ስታገኝ አንዳንድ ሰው መጥቶ ሙሲባ ሲደርስበት የሚደሰት ሰው አለ። የሆነ ሰው ሙሲባ ሲደርስበት ለምንድን ነው? ምቀኛ ስለሆነ እኮ ነው። ኸይር ነገር ሲያይ አይደሰትም። ሰው ላይ ሙሲባ ሲመጣ ደስ ይለዋል። አንድ ከሰለፎች ጉርብትና ፈልጋለሁ አሉት። ምን? ምቀኝነት የሌለበት፣ ሐሜት የሌለበት፣ ጥላቻ የሌለበት፣ ጭቅጭቅ የሌለበት ጎረቤት ሲል ና ብለው እጁን ወስደው ወደ ቀብር ቦታ ወሰዱትና ይሄ የሌለው እዚህ ብቻ ነው አሉት። አለዛ ዱንያ ላይ እያየን ነው። አላህ ይጠብቀን። ይሄ ዓሊም ግን በንጹህ ነው። በምን ያ ረብ እንደሱ ሰጠኝ እንዲያደርግ ነበር ሲል ነብዩ ሰለላሁ ዐለይሂ ወሰለም አሉ በአጅር እኩል ነው አሉ። ሶስተኛው አላህ ገንዘብ ሰጥቶታል፣ እውቀት አልሰጠውም። ዳንኪራ ቤቱን ሲከፍት፣ ኸምር ቤቱን ሲከፍት፣ ሐራም ነገር እንደፈለገ ሲያደርግ አይታችኋል። ለእንትን ኮርሰንት ሙዚቃ እንደዚህ ሰጥቻለሁ ደግሞ ስሙ እንዲነሳለት ይደረጋል። ለሆነ ኸምር እንትን ምናምን እንዲያደርኩ ይላል። በሐራም አላህ እኮ ገንዘብን ሰጠው፣ በሐላል አመጣው፣ ወዴት ወሰድከው ይጠይቃል። አራተኛው የኔ ቢጤ እውቀትም የለው ገንዘብ የለው ምን ይላል? ያ ረብ እንደሱ ብትሰጠኝ እኮ እኔም ዳንኪራ ቤት ከፍት ነበር ይላል። እኔም ልጆቼን ናይት ክለብ ይዤ ነበር ይላል። በወንጀል እኩል ሆኗል። አይ ንያ ስትነይት አሳስተካክል። አንተ ንያህ እኮ ዓዳ የተለምዶ ስራ በንያ ዒባዳ ይሆናል። ለምሳሌ እንቅልፍ ስተኛ ነይት፣ አሁን ምተኛው በኋላ አስር ሰላት መግሪብ ስሰግድ ቁዋ እንዲኖረኝ ብለህ ነይት እስቲ፣ አጅር ታገኝበታለህ። ምግብ ስትበላ የምትበላው ምግብ ምን ይሆናል? አጅር ታገኝበታለህ። ቁዋ እንዳገኝ ብለህ ነይተህ ከበላ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲናገሩ ምን አሉ? ኢነከ ለን ቱንፊቀ ነፈቀተን ተብተጊ ቢሃ ወጅህ አላህ። አንተ አንዲት ስጦታ ሰጠህ ሐታ ለቤተሰቦች ጭምር የምታወጣው ሰደቃ ንያ ካለ አጅር ታገኝበታለህ። ግዴታ ነው። ሚስትህን ልጆችን መንከባከብ ምን ነው? ግዴታ ነው። ግን ንያ አድርግበታ ምን ይሆናል? አጅር ታገኝበታለህ። አንተ አንዲት ስጦታ አታውጣም፣ የአላህን ፊት ፈልገህ ኢላ ኡጅርተ ዐለይሃ በሷ ላይ
አጅር የምታገኝባት ቢሆን ሐታ ማ ተጅዐሉ ፊ ፈሚ እምረአቲከ በሚስት አፍ ላይ የምታደርገው ጭምር ሚስት አፍ ላይ ንያህን ማስተካከል በንያ ትንሽ ስራ ትልቅ ይሆናል أن الإخلاص يعظم العمل الصغير حتى يصبح كالجبل ይላል إخلاص ትንሽን ስራ እንደ ትልቅ ተራራ ያደርገዋል ልክ ሪያ የሚባለው ነገር ትልቁን ስራ እንደሚያንኮታኩተው አላህ ይጠብቀን ለሰው ብሎ የሚሰራ ስራ ነገ መልቂያማ ለእስልምና ትልቅ አስተዋጽኦ አደረጉ የሚባሉ አካላት የጀሃነም እሳት ይለኮስባቸዋል አላህ ይጠብቀን ኢማም ሙስሊም በዘገቡት ቡኻሪ ማነው አቡ ሁረይራ ባስተላለፉት ሐዲስ ነገ መልቂያማ እሳት መጀመሪያ የሚለኮስባቸው ሰዎች ሶስት ሰዎች አሉ አንደኛው ጂሃድ ፊ ሰቢልላህ በአላህ መንገድ የታገለ ነው አላህ ዘንድ ይመጣል አላህ ይጠይቀዋል ይሄው ከሊመቱ ላኢላሃ ኢላላህ የበላይ እንዲሆን እንዲያረኩ ሲል ከዘብተ ዋሽተሃል አንተ ያረከው ጀግና እንደከሌ ማንም የለም እንዲባል ነበረ ተብሎልሃል ወደ ጀሃነም ወሰዱት ይባላል አላህ ይጠብቀን ዓሊም ይመጣል ቃሪ ይመጣል ይጠየቃል ኢልምን ላንተ ስል ተማርኩ ቁርአንን ላንተ ስል ቀራው አስቀራው አስተማርኩላል አዎ ነገር ግን ስታስተምር የነበረው ዓሊም እንድትባል ቃሪ እንድትባል ነበር ተብሎልሃል ይላል አያችሁ ክላስ ከባድነቱ ወደ ጀሃነም ወሰዱት ይላል ሌላኛው ሰደቃ ያወጣ ነው መስጊድ ገንብቶ ሊሆን ይችላል መድረሳ ገንብቶ ሊሆን ይችላል አላህ ይጠይቀዋል አንተ እንዲወጣ የፈለክበት እንዲሰጥ እንዲፈለክበት ኸይር ነገር እንዲሰራ የፈለክበትን በአጠቃላይ አድርግ ያለው ሲል አዎ ነገር ግን ያደረከው ቸር እንድትባል ነው ይላል አያ ኢነላሃ ላ ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ወደ እናንተ የሰውነት ቅርጽ ወደ ንብረታችሁ አይመለከትም ነገር ግን ወደ ቀልባችሁና ወደ ምሰሩ ስራ ቀልባችን ምንድነው ያስበው ምን ነይተው ምንድነው ምን ሰራው ምንድነው ይሄንን ራሳችን እናድርግ ሐሳብ ጭንቀታችን አኺራ ይሆን من كانت الاخره همه اخره ሐሳብ ጭንቀት የሆነ جعل الله غناه في قلبه الله ቀልቡ ላይ ሀብቱን ያደርግለታል وجمع شمله ሐሳቡን ጉዳዮችን በአጠቃላይ ይሰበስብለታል واتته الدنيا ዱንያም ትመጣዋለች وهي راغمه የተዋረደች ዝቅ ያለችና ትመጣዋለች አሉ ومن كانت الدنيا همه ሐሳብ ጭንቀቱ ጧት ማታ ዱንያ ከሆነ አኺራ ከለላሉ جعل الله فقره አይ አላህ ድህነትን ያደርግበታል بين عينيه በሁለቱ አይን መካከል وفرق عليه شمله ጉዳዮቹን በአጠቃላይ አላህ ብትንትን ያደርግበታል ولم يأته من الدنيا ከዱንያም ደግሞ አትመጣውም إلا ما قدر له እሱ የተወሰነለት ካልሆነ በስተቀር ሌላ አልፋ ምትመጣ የለም ስለዚህ ስራችን ለአላህ ይሁን የምንሰግደው የምንሰራው ስራ በአጠቃላይ ለአላህ ይሁን የሰገድና ዙር ሰላት ቀላል ሰላት አይደለችም ለማንቱ ለአላህ ይሁን 5 ሳንቲም 10 ሳንቲም 1 ብር ማውጣት ተሰደቃ ስት ለአላህ ይሁን በቀይን አድርግ የሰዎችን ዝና አትፈልግ ሰዎች ከሌደስ አትበል ለአላህ ተብሎ የሚሰራ ስራ ሁሌም ዘውታሪ ነው ለሰው ከተባለ ግን ይቋረጣል ለምን የሚያጅቡን ሰዎች ሲጠፉ ስራው ይቋረጣል ስለዚህ እኔም እናንተም ስራችሁን ለአላህ እንድታደርጉ በሚል ነው የዛሬው ርዕስ የተዘጋጀው አላህ Subhanahu Wa Ta'ala ለሱ ብለው ሰርተው ነገ የውመል ቂያማ ምንዳቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ ያድርገን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምርልን ስራችንን አላህ ይቀበለን ኢኽላስ ያለው ስራ ሰርተን ነገ የውመል ቂያማ በስራችን የምንደሰት አላህ ያድርገን የምንበሻበሽ አላህ ያድርገን እንደ የውመል ቂያማ ከዛች ቀን ውርደት አላህ ይጠብቀን ከዛች ቀን ጭንቀት አላህ ይጠብቀን ዱንያ አኺራችን አላህ ያስተካክልልን ዱንያ ላይ ጭንቀታችንን አላህ ያስወግድልን ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለእህቶቻችንም ሷሊ ባል ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው አንድነታችንን የእውነት አንድነት አላህ ያድርግልን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንዘያየር አላህ ያድርገን ለሱ ብለን የምንተሳሰብ አላህ ያድርገን የዲን ጉዳይ የሚያስጨንቀን አላህ ያድርገን የአኺራ ጉዳይ የሚያስጨንቀን አላህ ያድርገን የወንድሞቻችን ጉዳይ የሚያስጨንቀን አላህ ያድርገን ያ ረብ በእኛ በአካል ከኛ ይራቁ በሐሳብ ከውስጣችን ያሉት ራቅ ያሉት ወንድሞቻችንን አላህ ይርዳቸው ያ ረብ ፊልስጤም ያሉትን አላህ ይርዳቸው ያ ረብ አላህ ይድረስላቸው ያ ረብ ያንተ እርዳታን በእነሱ ላይ አንተ አድርግ ያ ረብ እርዳታን በእነሱ አድርግ በጠላቶቻቸው ላይ በላይነትን አላህ ይስጣቸው
በጠላቶቻቸው ላይ በላይነቱን አላህ ይስጣቸው። በይተል መቅዲስን በሙስሊም ወንድም እህቶቻችን እጅ አላህ ያስገባልን። ከነዚህ ጽዮናውያን አረመኔ እጅ አላህ ነፃ አላህ ያውጣው። አላህ ወንድሞቻችን ባሉበት ቦታ አላህ ይጠብቃቸው። اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر اخواننا في فلسطين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان يا رب العالمين يا أكرم الأكرمين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. በሸሪዓ ሕግ መሰረት ያለምንም ወለድ የቤት ባለቤት እያደረገን እንደሆነ ያውቃሉ? ሰላም ዲኤምሲ ሪል ስቴቶች ነን። በደማቁ አለቡ መብራት ኃይል እየገነባን ባለው መንደራችን ከታላቁ አልሀበሻ መስጂድ አጠገብ የሚገኘውን ኢስላሚክ ብሎክ በሽያጭ ላይ ነን። ይህ ብሎክ ግንባታው 60% የደረሰ የራሱ የመስገጃ ቦታ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ላይብረሪ እንዲሁም የልጆች የቁርአን መቅሪያ ቦታዎችን ያካተተ ነው። ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ እንዲሁም 60% ከወለድ ነፃ ባንክ አማራጭ አቅርበንሎታል። ያሉን ቦታዎች ውስን ስለሆኑ ፈጥነው በ0950 49 73 83 ላይ ደውሉልን። ዲኤምሲ ሪል ስቴት